ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ የመጣሁት እንዴት አድርጋችሁ አዲስ የዩቲዩብ ቻናል ብራንድ የሆነ ገንዘብ ልትሰሩበት የምትችሉት የዩቲዩብ ቻናል መክፈት እንደምትችሉ ላሳያችሁ ነው። ስለዚህ ሁላችሁም ይሄንን ቪዲዮ በደንብ አድርጋችሁ ጨርሱት። የምትፈልጉት ነገር ካለ ኮሜንት ላይ ያስቀምጡልኝ። ላይክ፣ ሼር ኤንድ ፎሎ ማድረጋችሁን እንዳትረሱ። ቀጥታ ወደ ቪዲዮ ነው። እሺ አሁን ዩቲዩብ ቻናል ለመክፈት ወይም ጎግል ክሮም ላይ youtube.com ብላችሁ ትገባላችሁ። አለበለዚያ ዩቲዩብ አፕሊኬሽኑን ራሱን አውርዳችሁ ፕሌይ ስቶር ላይ ዩቲዩብ አፕሊኬሽን ላይ ገብታችሁ መክፈት ትችላላችሁ። አሁን በቀጥታ ዩቲዩብ አፕሊኬሽኑን ስንጫነው ልክ እንደዚህ ያመጣልናል። ከዛ ልክ የፕሮፋይል ፒክቸሯን ይችን እጫናለሁኝ። ይችን ስጫን እንደዚህ ይወጣልኛል ማለት ነው። ምንድነው እኔ ኦልሬዲ ዩቲዩብ ቻናል አለ። ዩቲዩብ ቻናል ስላለኝ የኔን ዩቲዩብ ቻናል ነው አሁን ያወጣው። እናንተ ለመክፈት ግን ዩቲዩብ ቻናል ከሌላችሁ ክሬት አካውንት የሚል ይመጣላችኋል። ዩቲዩብ ቻናል ካላችሁ ግን በዚህ መንገድ ነው የሚመጣላችሁ ማለት ነው። የተለያየ ፎን ሲሆን የተወሰነ ይለያያን፣ ግን ብዙም አይለያይም። በዚህ መንገድ ይመጣላችኋል። ስለዚህ አዲስ ለመክፈት አካውንት የምትለውን ነው የምትነኩት። አካውንት የሚለውን ትነኩታላችሁ። በቃ በዚህ መንገድ አካውንት። ከዛ በኋላ ምንድነው የምታደርጉት? ጂሜል አካውንት ካላችሁ ጂሜል አካውንታችሁን በቀጥታ ማስገባት ትችላላችሁ። ጂሜል አካውንት ከሌላችሁ ደግሞ አድ አካውንት የሚለውን ይሄን ትጫኑታላችሁ ማለት ነው። ከዛ ኮንቲኒው ትሉታላችሁ። ኮንቲኒው ስትሉት ልክ እንደዚህ ያመጣላችሁ። ከዛ ጂሜል አካውንት የሌላችሁ ልጆች ክሬት አካውንት ነው የምትሉት። ክሬት አካውንት ትሉታላችሁ። ጂሜል አካውንት ያላችሁ ልጆች ደግሞ ምን ትሉታላችሁ? ጂሜል አካውንታችሁን እዚህ ላይ ጽፋችሁ ኔክስት ትሉታላችሁ። ክሬት አካውንት ትሉትና ከዛ በኋላ ስማችሁን፣ ኤጅ፣ ይሄ በርዝ ኤንድ ጀንደር ይጠይቃችኋል። እሱን ትሞላላችሁ። እኔ ግን ኦልሬዲ ጂሜል አካውንት አለኝ። በዚህ አዲስ የጂሜል አካውንት በዚህ ስልክ መክፈት ስለማልችል፣ ምክንያቱም ስልኩ ጋር ሲም ካርድ ስለሌለበት መክፈት ስለማልችል የራሴ ጂሜል አካውንት ቀድሜ የከፈትኩት ስላለኝ በዛ የጂሜል አካውንት እንዴት አድርጎ ዩቲዩብ ቻናል መክፈት እንደሚቻል ነው ማሳያችሁ። ቀጥታ እንመለስ። ስለዚህ የጂሜል አካውንቴ ነው። በዚህ ጂሜል አካውንቴ አልተከፈተበትም ዩቲዩብ ቻናል እገባለሁ ማለት ነው። ከዛ እንደዚህ ይመጣል። እንደዚህ ሲመጣልኝ የፕሮፋይል ፒክቸሯን ነው ምጫናት። ይችን የፕሮፋይል ፒክቸር ስገባ ልክ በዚህ መንገድ ይመጣል። አሁን ላይ በዚህ ጂሜል አካውንት ምንም አይነት የዩቲዩብ ቻናል አልተከፈተበትም ማለት ነው። እናንተ ጂሜል አካውንት ከከፈታችሁ በኋላ በዚህ መንገድ ነው የሚመጣላችሁ። ከዛ ምን እንለዋለን? ክሬት ቻናል እንለዋለን ማለት ነው። ክሬት ቻናል ስትሉት በዚህ መንገድ ይመጣላችኋል። እዚህ ላይ የምታስገቡት ፕሮፋይል ፒክቸር ታስገባላችሁ። እዚህ ላይ ደግሞ ኔም ታስገባላችሁ። እዚህ ላይ ጂሜላችሁን ጂሜል ብላችሁ የምታስገቡትን ሊንኩን ታስገባላችሁ ማለት ነው። ስለዚህ አሁን እኔ ለምሳሌ እዚህ ላይ ማን ልበለው? ኢንተርቴይንመንት የምሰራበት የዩቲዩብ ቻናል ቢሆን በሉካ ፈን ልበለው። ከዛ ሴቭ አደረኩትኝ። ኖ በሉካ ፈን ከዛ ሴቭ ታደርጋላችሁ ልክ በዚህ መሰረት። ከዛ ይሄኛውን በሉካ ፈን አድርጎ ኦልሬዲ ቀይሮታል አውቶማቲካሊ ፕሮፋይል ፒክቸር። ይሄን ፕሮፋይል ፒክቸር ስጫነው ቀጥታ ወደ ጋላሪ ይወስደኛል። እንግዲህ ፕሮፋይል ፒክቸር ስታስገቡ ኔም ስትሰጡ ብራንድ የሆነ ኔም ቢሆን፣ ፕሮፋይል ፒክቸራችሁ ደግሞ ፒክቸር ስለሆነ ብቻ ሳይሆን የእናንተ ኒች ወይም ስማችሁን የሚገልጽ ለምሳሌ ፋን የሚሆን ከሆነ ፋን የሚያደርግ ነገር የሚያሳይ ምናምን ነገር፣ ትምህርት ከሆነ ትምህርትን የሚያሳይ ነገር፣ ኤቭሪቲንግ በቃ ያንን የሚያሳይ ነገር ምናምን ቢሆን በጣም ጥሩ ነው ለእናንተ ማለት ነው። ከዛ በኋላ ስጨርስ ክሬት ነው የምለው። እኔ አሁን ፕሮፋይል ፒክቸር ማስገባት ስለማልፈልግ ማለት ነው። አሁን ተመልከቱ፣ በሉካ ፈን ተብሎ ይሄ አካውንት ተከፈተ ማለት ነው። ከዚህ በኋላ ይሄ ከከፈትን በኋላ ብዙ ነገሮች ይቀሩናል። ኢዲት ቻናል ይሄን ላሳያችሁ ብዬ ነው። አሁን ኔሙን ኢዲት ማድረግ ትችላላችሁ። ዲስክሪፕሽን መጻፍ አለባችሁ። ዲስክሪፕሽን የምንለው ምንድነው?
ስለምሰሩት ነገር ሞር በእንግሊዝኛ ብትጽፉት የተሻለ ነው። በዚህ የዩቲዩብ ቻናል ምንድነው የምሰራው? በቃ ፈን ማድረግ ከሆነ ማስተማር ከሆነ በቃ ይሄን አስተምራለሁ። ለምሳሌ ላንጉጅ ማስተማር ከሆነ እንዚስ ዩቲዩብ ቻናል አይልቲች እንደዚህ ብላችሁ የሆነ በጣም ዝርዝር አድርጋችሁ መጻፍ አለባችሁ ማለት ነው። ይሄ ነው ዲስክሪፕሽን ላይ የምጽፉት። እኔ አሁን ስለማልጽፈው ይለፍ። ከዛ ይሄ ፕሮናም ምናምን መታው ትችላላችሁ፣ ችግር የለውም። ይሄንን ዩቲዩብ ራሱ እንትን አምጥቶታል። ሊንኩ ነው ይሄ የዩቲዩባችሁ ሊንክ ነው። ስሙን መቀየር ከፈለጋችሁ ስሙን ትቀይራላችሁ። ከዛ ፕሮፋይል ፒክቸር ታስቀምጣላችሁ። ከዛ በኋላ ዋተርማርክ ታስቀምጣላችሁ። የምታሳየው ዋተርማርክ ናት። ቪዲዮ ላይ ወይም የምታይ የምናያት ምስል ማለት ነው። ሁሉም ነገር በኒቻችሁ የተመሰረተ ነው መሆን ያለበት ስዕሉ። ይሄ ጥቁሩ ደግሞ የምታዩት ነገር ምንድነው? ባነር ነው። የዩቲዩባችሁ ባነር ፊት ለፊት የእናንተን ዩቲዩብ ሰው ሲከፍተው ፊት ለፊት የሚመጣው ያን ባነር እንለዋለን። ያንን ሌላ ጊዜ እንዴት አድርጋችሁ ባነር እንደምታዘጋጁ ቪዲዮ ሰራላችኋለሁኝ። ለአሁኑ ግን ዩቲዩብ አካውንታችሁ ኦልሬዲ ተከፈተ ማለት ነው። ዩቲዩብ ቻናላችሁ ተከፈተ። ከዚህ በኋላ ቪዲዮ መጫን ስትፈልጉ ክሬት የምትለውን ትጫኑና ከዛ ቪዲዮዎቹን አፕሎድ ማድረግ ነው ማለት ነው። ይሄ ነው የዩቲዩብ ቻናል አከፋፈት። በጣም ኢዚ ነው። የእናንተ ኮንሰርን የሚያደርገው ምንድነው? እንዲህ አመራረጣችሁ፣ ዲስክሪፕሽን አጻጻፋችሁ ላይ በደንብ ጥንቃቄ ታደርጋላችሁ። ይሄ ነው ያለው ነገር። የምትጠይቁት ጥያቄ ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። እንዲሁም ላይክ፣ ሼር ኤንድ ፎሎ ማድረጋችሁን እንዳትረሱ። በጣም እወዳችኋለሁ። በጣም አመሰግናችኋለሁኝ። ጨርሻለሁ። ደህና ሁኑ። ባባይ